ጀምር ልደበድበው ፈልገው ገጸ ባህሪ አለ። የኤልያስን ቪዲዮ እያየው ነበርና ግራጫ ቃጭሎችን በጣም ቆንጆ አድርጎ ገልጾታል ምናምን። እኔም ወሰወሰኝ። ግራጫ ቃጭሎች ላይ በኩረ ገጣጣው የሚባል ካራክተር አለ። እኔ በህይወቴ ገጸ ባህሪን ለመደብደብ አስቤ አላቅም። እሱን ግን በቃ በአካል ኖሮና በደበድበው ብዬ የተመኘሁት ካራክተር ነው። ከዛ ውጭ ግራጫ ቃጭሎች በጣም ቆንጆ መጽሐፍ ነው። አንተ እግዚአብሔር ጉንዳን አርገኝ የሚልበት ፓርት ደግሞ በጣም ልቤን ይነካኛል። መዝገቡ ዱባለ ይሄ ሶሳይቲውን እንደዚህ በቃ ቁጭ አርጎ ያሳየበት ነው። ጎረቤቶቹ አሉ፣ የእንጀራ እናትየው አለች። ውጭ አድሮ ጠጅ እንዲገዛ ተልኮ ሲመለስ ለመጀመሪያ ጊዜ እርጎና እንቁላል ፍርፍር እየበላ ጥጋብ እኮ ነው ምናምን ይሉታል። ግን እንጀራ እናቱ እሱ የምትበድለውን ወዘተ ምናምን ማንም ግድ ሰጥቶት እንትን ኬር አርጎት የሚያክሶ የለም። ግን አንድ ቀን ቢያጠፋ ለእንጀራ እናትየው እንጂ ለሱ የሚደግፍ ሰው የለምና ቢመረው አንተ እግዚአብሔር ጉንዳን አርገኛል። ጉንዳኖች ተደጋግፈው የቆሰለ ዘመዳቸውን ይዘው በህብረት ሲሄዱ ሳያቸው ያስቀኑኛል። ጉንዳን መሆን ተመኘው ይላል መዝገቡ ዱባለ። ግራጫ ቃጭሎች በጣም ቆንጆ መጽሐፍ ነው። ካገኛችሁ አንብቡት። ይመቻችሁ። ኢትዮጵያ ትቅደም።